የባርኪ እናት መጥተዋል። ፍቅር ምንም አታደርግሽም፣ አትፍሪ። አይ ካልሽ ግን ዴቭ ተዋት ና እንሂድ። ቆይ ሊዱ፣ ይኸውልሽ አደይ፣ ሊዱ ልክ ነች። እታለም ልታወራሽ ትፈልጋለች። ግን አሁን እዛ መሄድ ጥሩ ነው? ይኸውልሽ ካልፈለግሽ እኮ ትመለሻለሽ። ግን መጀመሪያ ተረጋጊ፣ ከዛ እረፍት አድርጊ። ከዛ ሁላችንም በሰከነ መንፈስ ቁጭ ብለን ተረጋግተን እናወራለን። እና አሁን አደይን ይቅርታ ልጠይቃት? አዎ ትጠይቂያታለሽ። አደይ ዴቪ ልጅ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዴቭ አመሰግናለሁ። ነይ እዚህ ሶፋ ላይ ራሱ መቀመጥ እንዴት ናፍቆኝ ነበር። አደይ እንኳን በሰላም መጣሽ። እንኳን ሰላም ቆየሽ። ስፖርትን ጨርስ። ከዛ ደግሞ ለማየ ብር ስጣት። ትሰማኛለህ? ምንም አይነት ብር ያለ ምክንያት ማጥፋት አይቻልም። እንደውም ብሩን ወደ እኔ አካውንት ላከው። የሚያስፈልግ ነገር ሲኖር እኔ ትራንስፈር አድርግላለሁ። መጡ እንጂ እዚህ የመቆየት ሀሳብ የለኝም። እፍላለሁ። እንዳንቺ አይነት ታማኝ ሰራተኛ ከየትም አላገኝም። እኔም እንደ እርሱ አይነት አሰሪ የትም ባላገኝም፣ ግን ግዴታ ለእኔም ለፍቅርም ሲባል ከዚህ ቤት መራቅ አለብኝ። ፍቅር አደይ ለበደልኩሽና ላደረግኩሽ ነገር በሙሉ በጣም ይቅርታ አድርጊልኝ። እኔ አላምንም እኮ ፍቅር ነች አደይን ይቅርታ የጠየቀቻት? አዎ አደይ፣ በእኔ ምክንያት እዛው ስለሄድሽ በጣም አዝኛለሁኝ። ይቅርታ አድርጊልኝ። ከልብሽ ነው ይቅርታ የጠየቅሽኝ? አዎ አደይ፣ ፍቅር አንቺ ላይ ባደረገችው ነገር ተጸጽታለች። ይቅርታ ተባባሉና ሰላም አውርዱ። እኔም እዛ ያለሁበት ሆኜ ልቤ እንዲረጋ፣ እናንተ ሰላም መሆናችሁ ጥሩ ነው። የእውነት ፍቅር ከልብሽ ተጸጽተሽ ይቅርታ ስለጠየቅሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረግኩት ነገር በጣም ጸጽቶኛል። ይቅርታ አድርጊልኝ አደይ። ፍቅር እውነት ይሄ ቃል የወጣው ካንቺ ነው? አዎ ዴ፣ በቃ እኔ የሚበላ ነገር ላቀራር። ከአንቺ ጀምሮ ነው ደግሞ አንቺ የሰራሽው ምግብ እኛ ምን በለው። አደይ ልጅ ምግብ የተሰራለ ወይስ ለስራ? እኔ እናትሽ ሰርቼ አዘጋጅቻለሁ። ማቅረብ ብቻ ነው አደይ። እሺ አደይ አንቺ ቁጭ በይ። ከመንገድ ስለመጣሽ ይደክምሻል፣ እኔ ያቀርበዋለሁ። ጎሽ የኔ ልጅ እንዲህ ነው። ና አደይ ቁጭ በይ። እንኳን ሰላም መጣሽ። እኛም እማዬም ሁላችንም ተጨንቀን ነበር። ስላስጨነኳችሁ በጣም ይቅርታ። ዴቭ እንዴት ነው ዛሬ? ምን የተለየ ነገር ኑሮ ነው ቡና የምታፈው? አደይ እኮ ስለደከማት ላግዛት ብዬ ነው። ከመቼ ጀምሮ? ተው ባርኮቴ፣ የፍቅር ነገር አደራ። ምንም ያስቡት ቤቴንም ልጆችን ማድረግ መሰጠላችን ነው። ችግር ሰላምታዬ በያላችሁበት። አደይ ወደ እነ ፍቅር ቤት ተመልሳለች። የፍቅር እናት አደይን ይቅርታ መጠየቅ አለብሽ በማለት ወዳ ሳትሆን በግዷ ፍቅር አደይን ይቅርታ አድርጋለታለች። ፍቅር አሁን ሌላ ሰው ሆናለች። ለፍቅር ይሁን ለጸብ ያልታወቀው የፍቅር ሴራ ምን እንደሆነ አይታወቅም። ሰላምታዬ በያላችሁበት ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አደይ ክፍል 63 ተለቀቀ። እኔና ልልኝ ከባድ ጉዳት አድርሰውበታል አሸናፊ ላይ። አሸናፊ መሄድም ሆነ መራመድ አይችልም። ባርኮት ቤዛን ይቅርታ ይጠይቃታል። እኔ አንቺን ማመን ነበረብኝ። እናትሽ ጋም ሄጄ ወንድምሽ ጋም ሄጄ ትክክለኛ ነገር ነው የነገሩ። አራጣ ያበደሩኝን ሰዎችንም አግኝቻቸው ነበር። ከዚህ በኋላ አምንሻለሁ ይላታል። ባርኮትን ጥያቄ ትጠይቀዋለች። አራጣ አበዳሪዎቹ ምን አሉህ በማለት ትጠይቀዋለች። እሱም ትንሽ ገንዘብ ሰጠዋቸውና እንዲረጋጉ ነገርኳቸውም ይላል። እነን ሲላት ባርኮት እጅጉን ደንግጣለች። ለማንና እንዴት እኔን ሳትጠይቀኝ ስትላለች። ይሄንን እያወሩ እያለ
ሊሊና ኤላ ወደ እነሱ ያመራሉ። ባርኮትም ወደ ቤዛ ዘመዶች እንደሄደ ይነግራቸዋል። ተጠራጣሪዋ ለምለም አሁንም ቤዛን እንዳታምናት እናቷን ሳገኛት እያለች ትጠይቀዋለች። እናቷን እንዳላገኛትና አራጣ አበዳሪዎቹን እንዳገኛቸው እንዲሁም ደግሞ ትንሽ ገንዘብ እንደሰጣቸው ይነግራቸዋል። እናንተ ግን ምን አዲስ ነገር አለ? አደይስ ምን ላይ ደረሰች? አልተመለሰችም ወይ ብሎ ይጠይቃቸዋል። እነሱም አልነገርኩም፣ ለካ አደይ እኮ እየመጣች ነው። ባርኮት ለምለምን ያስጠነቅቃታል። አንቺ እንደምታስቢያት አይደለችም ቤዛ በማለት ይነግራታል። እሷም ከዚህ በኋላ አያገባኝም እንደፈለጋችሁ አድርጓት ትላለች። እናቴ ወደ እናቷ እስክትመለስና ነገሮችን እስከማስተካከል እባካችሁ ቤዛን እዚህ አቆዩልኝ ይላል። ለምለም ፈቃደኛ አይደለችም። ኤላ ደግሞ እስከፈለገችበት ሰዓት ድረስ እዚህ ተቀመጥ በማለት ይመልስለታል። በሌላ በኩል አደይና ዴብ መንገድ ላይ ናቸው ወደ እነ ፍቅር ቤት ለመሄድ። አደይ ግን በፍጹም ሁለተኛ ወደዛ ቤት አልገባም። ዴብም የፍቅር እናት እንደመጣችና እሷን ሰላም ማለት እንዳለበት ይነግራታል። እሷ ከመጣችስ ሰላም ብያት እሄዳለሁ በማለት ተያይዘው ወደ እነ ፍቅር ቤት ያመራሉ። ፍቅር ከእናቷ ትዕዛዝ ተሰጥቷታል። አደይ ስትመጣ ይቅርታ ማለት አለብሽ፣ ከጉልበቷ ጎንበስ ብለሽ ይቅርታ ጠይቂያት በማለት ታስጠነቅቃታለች። ፍቅር ግን ፈቃደኛ አይደለችም። እኔ እንዴት አደይን ይቅርታ ጠይቃታለሁ ትላታለች። ይቅርታ ያለ ሰው አሸናፊ ነው በማለት ለፍቅርም ትነግራታለች። ፍቅር ይሄንን ነገር ይዛ አደይ ወደ ቤት ስትገባ እጅጉን ሌላ ሰው ሆናለች። ስለበደልኩሽ በደል፣ ስላጠፋሁት ጥፋት ይቅርታ አድርጊልኝ በማለት ከጉልበቷ ደፋ ብላለች። ታሪክ ተቀየረ። ፍቅር ሌላ ሰው ሆናለች። ለፍቅር ይሁን ለጸብ አልታወቀም። ሶፋ ላይ ስትቀመጥ አይኗ የሚፈለው ፍቅር አሁን አደይ ሶፋ ላይ ተቀምጣለች። እረፍት አድርጊ፣ ምግብ ላምጣልሽ፣ ኧረ እንዲያውም ቡና እየተፈላላትም አይተናል። ይሄን ያደረገችው ፍቅር ቤተሰቡ እጅጉን ተደስቷል። እውነትም ተለውጣለች በማለት ተደንቀዋል። ፍቅር እናት አደይን ልጆችንና ቤቴን አስረክቤ ላንቺ ትቼ ብሄድ አንቺን የበለለውበት ጥለሻቸው ትሄጃለሽ በማለት ታናግራታለች። እኔም አሁን አንቺን ሰላም ለማለት ነው የመጣሁት፣ ከዚህ በኋላ ከፍቅር ጋር አልኖርም ብላታለች። ቀደም ብላ ባርኮት ከስራ ስለተመለሰ ሰላምታ ተለዋውጠዋል። እንኳን ደህና መጣሽ፣ እኔ ከአንቺ ጋር ገጠር ባለመሄዴ ይቅርታ አድርጊልኝ በማለት ባርኮት አደይን ይቅርታ ይጠይቃታል። ጥላም አደይ ቤዛ የት ናት ያለችው ደህና ናት ወይ በማለት ጠይቀዋል። የፍቅር እናት አደይን አንቺም ቤዛን ታውቂያታለሽ ማለት ነው በማለት ጠይቃታለች። ባርኮት ታዲያ የሆነ ችግር እንዳይፈጠር በማለት አደይን ወደ ኪችን ሂዳ ውሃ እንድታመጣላት ይጠይቃታል። ባርኮት ወደ ኪችን ከሄደ በኋላ አደይ የሆነ ነገር እንዳይፈጠር ብዬ ነው፣ ውሃ ጠምቶኝ አይደለም። አንቺ ከሄድሽ በኋላ ቤዛ ፍቅር ባመጣችው ሴራ እዚህ ቤት እንድትሰራ በቤት ሰራተኝነት ተቀጥራ ነበር ይላታል። ይሄንን የሰማች አደይ እጅጉን ደንግጣለች። ቤዛ ሰራተኛ በማለትም ጠይቀዋለች። እዛ ተደብቃ ለወንድሟ ትደውልና ባርኮት ብር እንደሰጠ ለምን አልነገርከኝም? በል ፓስፖርቱንም አውጣ፣ ለእናቴም ገንዘብ ስጣት በማለት ስልክ ታወራለች። ስልክ እያወራች እያለ ወደ እሷ ኤላ ያመራና ምን እያወራሽ ነው? እንደ አደይና እንደ ሊሊ ጠንካራ መሆን አለብሽ፣ ራስሽንም መቻል አለብሽ። እስከ መቼ በባርኮት ጥገኛ ትሆኛለሽ? በማለት ጎሰም አድርጓት ይሄዳል። ደመቀ ከእገታ ቢወጣም ሜሮንን ወደ ከተማ ስላላመጣት እጅጉን ተጸጽቷል። ሮማንን ከእገታ ሳላወጣ እንቅልፍ አልተኛ ይላል። ኪንጎም ፍቅረኛ ነበረች እንዴ? አረ ሰው እንዳይሰማህ፣ እኛ አደይና አሸናፊ ብርሃኔ ስናድግ እህቴ ወንድሜ ተባብለን ያደግ ነው። ኪንጎ አደይን ስለሚወዳት እኔ ካለሷ መኖር አልችልም፣ እሷም የሰው ሁና ማየት አልፈልግም ይላል። ደመቀም ከዚህ በኋላ ያንተ ልትሆን አትችልም፣ ይሄንን ነገር መከራና ግፍ እኮ የደረሰባት አታገቢም በማለት ነው ይለዋል። ሆነም በፊት የነበረው የቀድሞ ጦርነት ተመልሶ የሚመጣ ይመስላል። አደይና ባርኮት ወደ ኪችን በሄዱበት አጋጣሚ ስለመጣሽ እጅጉን ደስ ብሎኛል በማለት ሲያቅፋት አይተናል። አደይ የጠፋችበት ዴብ
ወደ ኪችን ሲያመራ ከባርኮት ጋር ተቃቅፈው አይተዋቸዋል። እሱም እጅጉን ተናዷል፣ አንገቱንም ደፍቷል። አደይ ከመንገድ ስለመጣች ደክሟት አረፍ ባለችበት ዴብ ወደ እሷ ያመራና የኔ ፍቅር የኔ ወድ እንኳን ለዚህ አበቃሽ እያለ ደሰስ ደሰስ ያደርጋታል። አደይ ደንግጣ ስትነሳ እሱን ከጎኑ አግኝተዋለች። እሱም ለምን ደነገጥሽ? እኔ እኮ ነኝ በማለት ሊያረጋጋት ይሞክራል። እስካሁን አላመሰገንኩህም ነበር፣ ስላረክልኝ መልካም ነገር ሁሉ አመሰግናለሁ። እዚህ ለመገኘቴ አንተ ዋነኛው ነህ በማለት ታመሰግነዋለች። አንቺ እኮ ነሽ አደይ የኔ እያለ ሊያባብላትም እየሞከረ ነው። ዴብና አደይ ተቀምጠው እያወሩ በነበረበት ሰዓት የፍቅር እናት ወደ እነሱ ታመራና አደይ በማለት ትጣራለች። ዴብም እጅጉን ደንግጧል። አንተ እዚህ ነው እንዲህ ያለኸው በማለት ነግረዋለች። ኪችን እኮ አደይን ፈልጌ ስላላገኘዋት እዚህ መጣው ቁርስ እንድታቀርብልኝ እየጠየቅኳት ነበር በማለት ሸውዶ ለማለፍም ሞክሯል። አደይ ወደ እነ ለምለም ቤት እንድትሄድ ፍቃድ ትጠይቃለች። ስራሽን ጨርሽና ሂጂ፣ አሁን ከዚህ በኋላ የቤተሰቡ አንድ አባል ነሽ ትላታለች። ወደ እነ ለምለም ቤት ካመራች በኋላ እጅጉን ተደስተዋል። ኤላም ይቅርታ ይጠይቃታል። አንቺ ስለተናደርሽና እኔ እንድትናደርሽ ስላደረግኩሽ ለዚህ ችግርና ፈተና ስላደረስኩብሽ ይቅርታ፣ ከዚህ በኋላ ለሚፈጠረው መጥፎም ነገር መልካምም ነገር ከጎንሽ ነኝ፣ ብርም ከቸገረሽ እኔ ሰጥሻለሁ በማለት ብዙ ነገሮችን ለማስተካከል እየሞከረ ነው። ወደ ሊሊ ትሄድና አንቺ ምቀኛ ብር እንዳይሰጡኝ ከለከልሻቸው አይደለ? ልሽ ኤላ ካንቺ የተሻለ ሴት ካገኘ ጥሎሽ ነው የሚሄደው። ይልቁንስ ከኔ ጋር ሁኝና ስራ እንስራ። እሺ የማትይኝ ከሆነ እድሜ ልክሽን እያከክሽ ነው የምትኖሪው። ለምለም ቤዛ ባመጣችላት ሀሳብ ልትስማማ አልቻለችም። ያለ አግባብ የመጣ ገንዘብ ምንም አይጠቅምሽም፣ ዛሬ ያለ ቢመስልሽም ፈጣሪ ነገ ያይሻል ትላታለች። ደግሞ በማጭበርበር ባርኪ ላይ ምንም አይነት ነገር እርምጃ እንዳትወስድ፣ በኋላ ላይ እኔ ለሱ ነግረዋለሁ። ዳይመንድንና ደመቀን ስላደረጋችሁልኝ መልካም ነገር አመሰግናለሁ፣ ግን ከዚህ በኋላ ከአደይ አጠገብ እንድትደርሱም እንዳያቸውም አልፈልግም በማለት ማስጠንቀቂያ ይሰጣቸዋል። የባርኮት እናት ወደ መጣችበት ወደ እናቷ ልትመለስ ስለሆነ አደረውን ለባርኮት እየሰጠችው ትገኛለች። ምንም ነገር እንዳይፈጠር አደይና ፍቅርንም አስማማቸው ትለዋለች። ዳይመንድም አደይን እወዳታለሁ፣ አፈቅራታለሁ፣ ካለሷ መኖር አልችልም፣ ከሷም መሸሽ አልፈልግም ይላል። ብም ለሱ እንደማትሆነውና እሷ እንደማትፈልገው ደጋግሞ ይነግረዋል። የፍቅር እናት መንገዷን ወደ እናቷ ልታደርግ ጓዟን ጠቅላ ተነስታለች። ቤቱንና ቤት ውስጥ ያሉ ሰዎችንም እየተሰናበተች ትገኛለች። ሰዓቱ ስለመሸ አደይ ከክፍሏ ተኝታለች። ፍቅርም እናቷ ከመውጣቷ ተንደርድራ ወደ አደይ ነበር ያመራችው። አደይም ተኝታ ስለነበር የምታደርገውና የምትሰራውን ነገር ፍቅር አታውቅም። እጅጉን ስሜተኛ ሆናለች። ፍቅር ሌላ ሰው ሆና ነበር። ይቅርታም ጠይቃለች። አደይንም እያሽሞነሞነቻት ትገኛለች። ታዲያ እናቷ ወደ እናቷ ከሄደች በኋላ ተንደርድራ ከአደይ ክላስ ምን አስገባት? በቀጣይ ክፍል ቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።